አንድ ጠዋት የዓለም ዜናዎች በአንድ መልእክት ተሞሉ። ዛሬ ከጠዋቱ 6 ሰዓት ጀምሮ ማንም አይሞትም። መጀመሪያ ላይ ሰዎች ሳቁ። ይህ የውሸት ዜና ነው ብለው አለፉት። ግን በቀኑ መጨረሻ አስገራሚ ነገር ተከሰተ። በከባድ አደጋ ውስጥ የገባው ሰውዬ አልሞተም። በሆስፒታል ውስጥ የነበረውም ታካሚ አልሞተም። ሳምንታት አለፉ፣ ወራት አለፉ እና አንድ እውነት ግልጽ ሆነ። ሞት ጠፍቷል። ይህ የቢሆንስ ዓለም ነው። ዛሬ የምንመለከተው ሰዎች መሞት ቢያቆሙ ምን እንደሚሆን ነው። ከዓመታት በኋላ ዓለም ከዛሬው የበለጠ አስፈሪ ትሆናለች። በመጀመሪያም ሁሉም ይደሰታል። በመጨረሻም አሸነፍ ነው እያሉ ሰዎች ይጮሃሉ። ሆስፒታሎች ባዶ መሆን ይጀምራሉ። የቀብር ቦታዎች ይዘጋሉ። ማንም ስለሞት አይጨነቅም። ሰዎች አዳዲስ ቋንቋዎችን ይማራሉ፣ ዓለምን ይዞራሉ። ምክንያቱም ጊዜ አላቸው፣ ብዙ ጊዜ፣ ዘላለማዊ ጊዜ። ግን ተፈጥሮ አንድ ህግ አላት። ሁሉም ነገር ሚዛን ይፈልጋል እና ያ ሚዛን ሊፈርስ ይችላል። ሰዎች መውለዳቸውን አላቆሙም። በየቀኑ ህፃናት ይወለዱ ነበረ፣ ግን ማንም አይሞትም። 10 ዓመት፣ 20 ዓመት፣ 50 ዓመት። የምድር ህዝቦች በፍጥነት ይጨምራሉ፣ ከተሞች ይሞላሉ፣ ህንፃዎች ወደ ሰማይ ይመጣሉ። ግን አሁን ቦታ አይበቃም። አንድ ቤት ውስጥ 30 ሰዎች ይኖራሉ፣ ከዚያም 50፣ ከዚያም 100። በመጨረሻም መተንፈሻ እንኳን ቅንጦት ይሆናል። ከዚያም መንግስታት ተሰበሰቡ እና በታሪክ ውስጥ ከተወሰኑት ውሳኔዎች ሁሉ የከፋውን ውሳኔ ወሰኑ። ከዛሬ ጀምሮ ልጅ መውለድ ክልክል ነው። ዓለም ዝም አለች፣ ምክንያቱም ማንም አይሞትም። አዲስ ነገር ለመጨመር ቦታ የለም እና በዛ ጊዜ የሰው ልጅ የወደፊት ትውልዱ ተዘነጋ። ምናልባት ዛሬ የተወለደው ልጅ በታሪክ ውስጥ የመጨረሻ ህፃን ሊሆን ይችላል። ነገር ግን ከምግብና ከቦታ እጥረት የበለጠ አስፈሪ ችግር አለ። የህይወት ትርጉሙ ይጠፋል። አስቡት፣ ለመጻፍ 1000 ዓመት ካለ ዛሬ ለምን ትጀምራለህ? ለመጓዝ 5000 ዓመት ካለ ዛሬ ለምን ትሄዳለህ? ሁሉም ነገ አለው፣ ሁሉም ጊዜ አለው፣ ሁሉም በኋላ አለው። ቀስ በቀስ ሰዎች ሁሉንም ነገር ማዘግየት ይጀምራሉ። ህልሞች ይቆማሉ፣ ፈጠራ ይቆማል፣ ጥበብ ይቆማል። ምክንያቱም አስቸኳይነት የለም። ከዚያ በኋላ አንድ አስፈሪ ጥያቄ ይነሳል። ሰዎች መሞት ካልቻሉ መከራን እንዴት ያቆማሉ? አስቡት፣ ከባድ ህመም አንድ ሰው ቢኖርበትና ለዘላለም ብትኖሩ ወይም ከባድ ስህተት ብትሰሩና ለ1000 ዓመታት ብታስታውሱት፣ ሞት ከሌለ መጨረሻ የለም። መጨረሻም ከሌለ እረፍት የለም። ምናልባት ሞት የህይወት ጠላት አይደለም፣ የህይወትን ትርጉም የሚሰጥ ክፍል እንጂ። ፍቅር ውብ የሆነው ለዘላለም ስለማይቆይ ነው። ልጅነት ውብ የሆነው ስለሚያልፍ ነው። ህይወት ውብ የሆነችው ውስን ስለሆነች ነው። አሁን ግን አንተን አንድ ጥያቄ ጠይቀሃለሁ። ለዘላለም የመኖር እድል ቢሰጥህ በእርግጥ ትቀበለው ነበር ወይስ የተለመደውን የሰውን ህይወት ትመርጥ ነበረ? ሀሳባችሁን ከታች በኮሜንት ላይ አስቀምጡልኝ። ሀሳባችንንም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ነበረ የቢሆንስ ዓለም።